የኢራን አብዮታዊ ዘብ በሆርሙዝ ባህር ላይ የነዳጅ ጫኝ መርከብ ላይ ጥቃት ሰነዘረ። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። ስፔን የአሜሪካ ጦር ሰፈሮቿን ለኢራን ጥቃት እንዳይጠቀም አገደች። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። በዝርዝር ያዝናቸው ጉዳዮች ናቸው። ሰላም ተከታታዮቻችን፣ በአዲስ አቀራረብ ለእናንተ አዳዲስ ዜናዎችን ለማቅረብ ከተፍ ብለናል። እኛን ለማገዝ ከታች የምታደርጉትን ታውቃላችሁ። የማታውቁ ካላችሁ ኮመንት ላይ ጻፉልን፣ እናሳያችኋለን። ወደ ዝርዝር ዜና እንለፍ። የኢራን አብዮታዊ ዘብ በሆርሙዝ ባህር ላይ የነዳጅ ጫኝ መርከብ ላይ ጥቃት ሰነዘረ። የኢራን አብዮታዊ ጥበቃ በአሜሪካና በእስራኤል የደረሰውን ጥቃት ለመበቀል በወሰደው የጥቃት ማዕበል በሆርሙዝ የባህር ዳርቻ ላይ ከአሜሪካ ጋር ግንኙነት አለው የተባለውን የነዳጅ ጫኝ መርከብ ላይ ጥቃት ማድረሱን አስታውቋል። በሆርሙዝ የባህር ዳርቻ ላይ ከሚገኙት የአሜሪካ አጋሮች አንዱ የሆነው ኤቴኖቫ ታንከር በሁለት ሰው አልባ አውሮፕላኖች ከተመታ በኋላ በእሳት መያያዙን በመግለጫው ጠቅሷል። ቅዳሜ ዕለት የዩናይትድ ስቴትስና የእስራኤል ጥቃቶች ከጀመሩ በኋላ ለዓለም አቀፍ ነዳጅ ዘይትና ጋዝ ማጓጓዣ አስፈላጊ የሆነውን የውሃ መንገዱን እንደዘጋው የከፍተኛው የመከላከያ ኃይል ማስታወቁ ይታወሳል። የሆርሙዝ የባህር ዳርቻ ከኳታርና ከተባበሩት አረብ ኤሚሬትስ ወደ ውጪ የሚላከው 1/5 የሚሆነውን የዓለም ዘይትና ከፍተኛ መጠን ያለው የተፈጥሮ ጋዝ ይጓጓዝበታል። 20 በመቶ የሚሆነው የዓለም የነዳጅ ፍጆታ በዚሁ መስመር የሚልፍ ሲሆን በቀን ወደ 20 ሚሊዮን በርሜል በጠባቡ ኮሪደር በኩል ያልፋል። በተያያዘ ዜና ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። የቻይና መንግስት ኢራን ሉዓላዊነቷን፣ ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ አስታወቀች። መግለጫው በቅርቡ በመካከለኛው ምስራቅ የተጨመረ የመጣው ውጥረትን ተከትሎ የተሰጠ ሲሆን ቻይና የአገሮት ሉዓላዊነትና የክልል አንድነት መከበር ዓለም አቀፍ ሕግ መሰረታዊ መርህ መሆኑን አጠናክሮ ገልጿል። በመግለጫው መሰረት ኢራን በውጭ ኃይሎች ግፍ ወይም ግብዣ በማንኛውም መልኩ መገጣጠም አይገባም ሲል ቤጂንግ አስጠንቅቋል። ቻይና ቀጠናውን ወደ ከፍተኛ ግጭት እንዳይወስዱ ሁሉም ወገኖች ጥንቃቄ እንዲያደርጉ ጠይቃለች። የቻይና የውጭ ጉዳይ ባለስልጣናት እንደገለጹት ውይይትና ዲፕሎማሲ ብቻ የቀጣይ መፍትሄ መንገድ ሲሆኑ የጦርነት እርምጃዎች ክልሉን ወደ አልተፈለገ ውጤት እንደሚያመሩ ጠቁመዋል። በተጨማሪም ቻይና በመካከለኛው ምስራቅ ሰላምና መረጋጋት እንዲጠበቅ ከዓለም አቀፍ ማህበረሰብ ጋር እንደምትሰራ አስታውቃለች። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያላት ዲፕሎማሲያዊና ኢኮኖሚያዊ ፍላጎቶች ለመጠበቅ እንደምትፈልግ የሚያመለክት ነው። በቅርቡ የተጀመረ የመጣው ውጥረት ዓለም አቀፍ ኃይሎችን ወደ አዲስ ዲፕሎማሲያዊ አሰላለፍ ሊያስከትል እንደምንችል ተጠቁሟል። ይህ በእንዲህ እንዳለ ስፔን የአሜሪካ ጦር ሰፈሮቿን ለኢራን ጥቃት እንዳይወጣም አገደች። የስፔን መንግስት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጀመሩት ወታደራዊ ጥቃት ስፔን ውስጥ የሚገኙ የአሜሪካ የጦር ሰፈሮች ጥቅም እንዳይወሉ ማገዱን ኤል ፓይስ ዘገበ። ጠቅላይ ሚኒስትር ፔድሮ ሳንቼዝ የአሜሪካና የእስራኤልን ጎናዊ ወታደራዊ እርምጃ በጽኑ ኮንነዋል። ይህን ተከትሎ በሮታና ሞሮን የጦር ሰፈሮች ሰፍረው የነበሩ 15 የሚሆኑ የአሜሪካ አየር ኃይል ነዳጅ ጫኝ አውሮፕላኖች አካባቢውን ለልቀው ወደ ጀርመንና ፈረንሳይ እንዲንቀሳቀሱ ተደርጓል። የስፔን የውጭ ጉዳይ ሚኒስትር ሆዜ ማኑኤል አልባሬዝ እንደገለጹት የሀገሪቱ የጦር ሰፈሮች ከዓለም አቀፍ ሕግና ከሁለቱ ሀገራት ስምምነት ውጪ የሆኑ ማንኛውም ጥቃቶች እንዳይገለግሉ አይፈቀድም ብለዋል። ይህ ውሳኔ በኔቶ አባል ሀገራት መካከል ያለውን ልዩነት አጎላል። ስፔን በቀጠናው ውጥረቱ እንዲረገብ ጥሪ አቀርባለች። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች፣ ድሮኖች በሀገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹን ጠንካራ ማስጠንቀቂያ ያዘለ መግለጫ አውጥታለች። ታይምስ መረጃ የተመለከተው የሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ያወጣው ይፋዊ መግለጫ ድሮኖቹ የሀገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶ ሱዳን ሉዓላዊ ነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግስት ባለፈው የካቲት ወር ሙሉ እንዲሁም አሁን ባለንበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርበት ሲከታተል መቆየቱን ሚኒስቴሩ በመግለጫው ማስታወቁን ታይምስ መረጃ ተመልክቷል። መግለጫው ይህን የኢትዮጵያን ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል የኮነነው ሲሆን አክሎም የሱዳንን ሉዓላዊነት በግልጽ የሚጥስ አደገኛ ጥቃት መሆኑን
መሆኑንም አመልክቷል። የሱዳን መንግስት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛት አንድነቱን የመከላከል ህጋዊ መብቱ የተጠበቀ ነው ሲል አስገንዝቧል።